ሁለት በጣም የሚዋደዱ ጓደኞች ነበሩ። ለረጅም ዓመታትም አብረው ቆይተዋል። ታዲያ አንድ ሐሳብ ጭንቅላታቸው ላይ መጣና ሁለታችንም በቃ ያለን ዕውቀት ማርኬት አድርገን ለምን ቲክቶክ ላይ ዝነኛ በመሆን ገንዘብ አንሰራም የሚል ሐሳብ ይመጣላቸዋል ማለት ነው። እሺ ይባባላሉ። አንደኛው በጣም በሚደንቅ መልኩ በቪዲዮ ኤዲቲንግ በጣም ትልቅ ስኪል አለው ወይም ደግሞ ዕውቀት አለው። አንደኛው ግን ምንም የተለየ ዕውቀት አልነበረውም ማለት ነው። በጣም በሚገርም መልኩ ግን ከ3 ወር በኋላ ምንም የተለየ ዕውቀት ያልነበረው ልጅ 50,000 ፎሎወር ይደርሳል። ከዛም በተጨማሪ ደግሞ በማስታወቂያ ስራዎች ብዙ ገንዘቦችን ይሰራል ማለት ነው። በቪዲዮ ኤዲቲንግ ግን ጎበዝ የነበረው ልጅ ገና 3 ቪዲዮዎችን እንደሰራ ሰው ምን ይለኛል በሚል ፍርሃት ታስሮ ስራውን መስራት አቁሞ ነበር። ታዲያ እዚህ ጋር ነው የማይንድ ሴት ትልቁ ነገር የሚመጣው ማለት ነው። ኮንተንት ክሬሽን ስራ ላይ 20% ድርሻ ብቻ ነው ቴክኒክ የሚወስደው። 80%ን ድርሻ የሚወስደው አእምሯችን ላይ ያለው ነገር ወይም ደግሞ ማይንድ ሴታችን ላይ ያለው ነገር ነው ትልቁን ድርሻ የሚወስደው ማለት ነው። ይህ ልጅ በወጥነት ስለሰራና ወጥ ሆኖ ለሚቀጥሉ ተከታታይ ጊዜያቶች ስለሰራ የሚፈልጋቸውን ውጤቶች አመጣ። ፈጣሪም ደግሞ ለታመነ ሰው ሁልጊዜ ውጤት የሚባል ነገር ይሰጣል ማለት ነው። ስለዚህ ፍርሃታችሁን ሰብራችሁ በቀጣይነት ውጤት ማምጣት ከፈለጋችሁ በ1-to-1 የኮቺንግ ፕሮግራም ላግዛችሁ ዝግጁ ነኝ። ኮቺንግ ብላችሁ ወይም ደግሞ ሬዲ ብላችሁ ኮሜንት አድርጉልኝ።